ሃሌሉያ! እግዚአብሔር መልካም ነው። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬም በማለዳ አብረን እንድንጸልይ ይህ ዕድል ስለተመቻቸልን እግዚአብሔር ይመስገን። ዛሬም ዘውትር እንደምናደርገው በእግዚአብሔር ፊት በጸሎት እንቀርባለን። ከመጀመራችን በፊት የተወሰኑ የእግዚአብሔር ቃል ክፍሎችን እናነባለን። ከዛም ወደ ጸሎታችን በቀጥታ እንገባለን። በመጀመሪያ የምናነበው የእግዚአብሔር ቃል የማርቆስ ወንጌል ምዕራፍ 11 ቁጥር 22 ላይ የሚገኘውን ቃል ይሆናል። ከቁጥር 22 ጀምሮ አነበዋለሁ። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። መጽሐፈ ምሳሌ ምዕራፍ 3 ከቁጥር 5 እስከ 6 በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። መዝሙረ ዳዊት ምዕራፍ 28 ቁጥር 7 እግዚአብሔር ኃይሌና ጋሻዬ ነው፣ ልቤ በእርሱ ታመነ፣ እኔም ተረዳሁ። ሥጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 31 እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። መዝሙረ ዳዊት ምዕራፍ 90 ቁጥር 17 የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንንም ሥራ በላያችን አቅና። ሃሌሉያ! ዛሬ ትላንት እንደነበርነው አይደለንም። ዛሬ የተለየ ቀን ነው። ማለዳ ማለዳ አዲስ ነው። ታማኝነቱም ሁሉ ብዙ ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። ስለዚህ እግዚአብሔርን እያመሰገንን የዛሬውን ጸሎታችንን እንጀምራለን። በዛሬው የጸሎት ክፍለ ጊዜያችን እግዚአብሔርን ስናመሰግን በተለያዩ ጉዳዮች ውስጥ እያለፍን ሊሆን ይችላል። በተለያዩ ነገሮች ውስጥ እያለፍን ሊሆን ይችላል። ነገር ግን አንድ ነገር ልናውቅ ይገባናል። እግዚአብሔር መልካም ነው። ምንም አይነት ነገር፣ ምንም አይነት ሁኔታ፣ ምንም አይነት ነገር ቢከናወን፣ በሕይወታችን ቢወጣ፣ በሕይወታችን ቢወርድ፣ ምንም አይነት ነገር ቢሄድ ቢመጣ፣ እግዚአብሔር መልካምነቱ አይለወጥም። እግዚአብሔር መልካም ነው። በመከራም ቀን መሸሸጊያ ነው። በእርሱ የሚታመኑትንም ያውቃቸዋል ተብሎ ተጽፏል። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑት ተብሎ ተጽፏል። ስለዚህ እግዚአብሔርን እጅግ አድርገን እናመሰግነዋለን። ጸሎታችንን እንደዚህ በማለት እንጀምራለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ ድንቅ አባት ነህ። አንተ መልካም አባት ነህ። አንተ የፍቅር አባት ነህ። እግዚአብሔር ሆይ ቸርነትህ አያልቅም፣ ምሕረትህ አያልቅም። አንተ መልካም ነህ። መልካምነትህ በኢየሱስ ስም በሕይወቴ አልተለወጠም። እግዚአብሔር ሆይ በኢየሱስ ስም አመሰግንሃለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አመሰግንሃለሁ። እግዚአብሔር አንተ ብርሃኔና መድኃኒቴ ነህ። የሚያስፈራኝ ማን ነው? እግዚአብሔር አንተ የሕይወቴ መታመኛዋ ነህ። የሚያስደነግጠኝስ ማን ነው? ክፎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው። የሚያስደነግጠኝ ማን ነው? ክፎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ሃሌሉያ! ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ ባንተ ተማመናለሁ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም መታመኛዬን አንተን ብቻ አደርጋለሁ። ሃሌሉያ! እግዚአብሔር መታመኛዬ አንተ ብቻ ነህ። አንተ መልካም ብቻ ነህ። በሕይወቴ ለእግዚአብሔር ሆይ አንተ መልካምና መልካም ብቻ ነህ። በመውጣቴ በመግባቴ እግዚአብሔር ሆይ መልካምነትህ መቼም አይለየኝምና አመሰግንሃለሁ። ለሥራዬ እግዚአብሔር ሆይ በኢየሱስ ስም ሁልጊዜ ክንዋኔ ስለሆንክልኝ አመሰግንሃለሁ። አባት ሆይ በኢየሱስ ክርስቶስ መውጣቴ ባንተ ስለተጠበቀ፣ መግባቴ ባንተ ስለተጠበቀ፣ ትላንትን ማለፌ ባንተ ስለሆነ፣ እግዚአብሔር ዛሬን ማየቴ ባንተ ስለሆነ አባት ሆይ በጌታ በኢየሱስ ስም አመሰግንሃለሁ። እግዚአብሔር ሆይ በእኔ ጉልበት የሆነ ምንም ነገር የለም፣ አመሰግንሃለሁ። ያላንተ ፈቃድ ደስ ብሎኝ በኢየሱስ ስም ትላንትን አላየሁም። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ባንተ ምክንያት ብቻ ዛሬን ማየት ሆኖልኛል፣ አመሰግንሃለሁ።
እግዚአብሔር ሆይ በኢየሱስ ክርስቶስ ስም ትላንትና ስለጎበስኩ ትላንትና አላለፍኩትም። ትላንትናን ስለጎበስኩ እግዚአብሔር ሆይ በራሴ ጉልበት ኃይሌ ይህን አደረገችልኝ አለልም። እግዚአብሔር ሆይ በራሴ ማስተዋሌ አልደገፍም። አባት ሆይ አንተ አቅራቢ ነህ። እግዚአብሔር ሆይ አንተ ማስተዋሌ ነህ። እግዚአብሔር ሆይ አንተ ብርታቴ ነህ። እግዚአብሔር ሆይ አንተ ድጋፌ ነህ። እግዚአብሔር ሆይ አንተ መከታዬ ነህ። እግዚአብሔር ሆይ አንተ ጥበቃዬ ነህ። እግዚአብሔር ሆይ አንተ ከለላዬ ነህ። እግዚአብሔር ሆይ በኢየሱስ ክርስቶስ መሸሸጊያዬ፣ አለቴ፣ አምባዬ፣ ከጠላቶቼ ሁሉ የምሸሸግብህ፣ ከነገሮች ሁሉ እግዚአብሔር ሆይ ከኑሮ ውዥንብር የምሰወርብህ እግዚአብሔር አምባዬ አንተ ነህ። አመሰግንሃለሁ። አመሰግንሃለሁ እግዚአብሔር ሆይ በኔ ጉልበት እዚህ አልደረስኩም። አመሰግንሃለሁ። በኔ ብርታት እዚህ አልደረስኩም። አመሰግንሃለሁ እግዚአብሔር ሆይ ምስጋናን የሚሰዋ እርሱ ያከብረኛል፣ ማዳኔንም የማሳይበት መንገድ በዚያ አለ ተብሎ እንደተጻፈ እግዚአብሔር ሆይ በኢየሱስ ስም አመሰግንሃለሁ። አመሰግንሃለሁ እግዚአብሔር ሆይ እግዚአብሔርን አመስግኑ ስሙንም ባርኩ ተብሎ ተጽፏል። አመሰግንሃለሁ። አመሰግንሃለሁ እግዚአብሔር ሆይ አመሰግንሃለሁ እግዚአብሔር ሆይ ምስጋናዬ ከፍ ብሎ በማደሪያ ይግባ። እግዚአብሔር ሆይ አመሰግንሃለሁ። አመሰግንሃለሁ እግዚአብሔር ሆይ በኢየሱስ ስም ብርታቴ ስለሆንክ አመሰግንሃለሁ። እንደ ጠላቴ ሐሳብ ስላልሆነብኝ አመሰግንሃለሁ። ቸርነትህ ከኔ ጋር ስለሆነ አመሰግንሃለሁ። ቀኝህ ደግፋ ስለያዘችኝ አመሰግንሃለሁ። መውጣቴ መግባቴ በአንተ ስለተጠበቀ አመሰግንሃለሁ። ኦ ሃሌሉያ! በእድሜ ላይ ስለተጨመረችልኝ ስለዚች ቀን እግዚአብሔር ማመስገን ስለቻልኩኝ አመሰግንሃለሁ። አንደበቴ ካንተ የተነሳ እግዚአብሔር ሆይ መናገር ስለቻልኩኝ አመሰግንሃለሁ። ኦ ሃሌሉያ! እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል ይላል ቃል። እግዚአብሔር ሆይ በኢየሱስ ክርስቶስ ስም እግዚአብሔር ቤትን ካልሰራ ሰራተኛ እንዲሁ በከንቱ ይደክማል ተብሎ ተጽፏል። አባት ሆይ በኢየሱስ ስም በኔ ብርታት የሆነ አንዳች ነገር የለም። በኔ ብርታት አደረግኩት የምለው አንዳች ነገር የለም። እግዚአብሔር በኢየሱስ ስም አንተ ብርታቴ ስለሆንክልኝ፣ አንተ ጥጋቤ ስለሆንክልኝ፣ አንተ እርዳታዬ ስለሆንክልኝ፣ በኢየሱስ ስም አንተ መከናወኔ ስለሆንክልኝ፣ የእጆቼ ስራዎች በኢየሱስ ክርስቶስ ስም ካንተ የተነሳ ስለተባረኩ አመሰግንሃለሁ። እግዚአብሔር ሆይ ማስተዋል ስለሆንክልኝ፣ ብርታት ስለሆንክልኝ፣ ብቃት ስለሆንክልኝ በኢየሱስ ስም አመሰግንሃለሁ። አመሰግንሃለሁ እግዚአብሔር ሆይ አመሰግንሃለሁ። አባት ሆይ አመሰግንሃለሁ። እግዚአብሔር ሆይ እግዚአብሔር ሆይ አንተ መልካም ነህ። ሙሉ መተማመኔ ባንተ ላይ ነው። እግዚአብሔር ሆይ ሙሉ መተማመኔ ባንተ ላይ ነው። እግዚአብሔር በኢየሱስ ሙሉ መደገፌ በአንተ ላይ ነው። እግዚአብሔር ሆይ በኢየሱስ ስም አመሰግንሃለሁ። አመሰግንሃለሁ እግዚአብሔር ሆይ በኢየሱስ ስም አመሰግንሃለሁ። እግዚአብሔር ሆይ አመሰግንሃለሁ። አቤቱ መልካም ነህ እግዚአብሔር በኢየሱስ ክርስቶስ ስም። አቤቱ መልካም ነህ እግዚአብሔር አመሰግንሃለሁ። አመሰግንሃለሁ እግዚአብሔር ሆይ በኢየሱስ ክርስቶስ። ኦ ሃሌሉያ! አንተ መልካም ነህ እግዚአብሔር ሆይ አንተ መልካም ነህ አባ። አንተ መልካም ነህ እግዚአብሔር ሆይ አንተ መልካም ነህ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ወደ አንተ የጮህኩትን ቃሌን ስለሰማኸኝ አመሰግንሃለሁ። አመሰግንሃለሁ በኢየሱስ ስም። ፊትህ ከኔ ስለማይሰወር ጆሮች በኢየሱስ ስም ቃሎቼን ለማዳመጥ ቃሎቼን ሰምተህ ልትመልስልኝ ፈጣን ስለሆንክ አመሰግንሃለሁ። መልሶቼ በኢየሱስ ክርስቶስ ፈጥነው ስለሚመጡ አመሰግንሃለሁ። በጌታ በኢየሱስ ስም አንተ ተቀብለኸኛል፣ አከብረሃለሁ። በመንገዴ ሁሉ እግዚአብሔር ሆይ መርተኸኛል፣ አመሰግንሃለሁ። ኦ እግዚአብሔር ሆይ በሕያዋን ምድር ያንተን ቸርነት እግዚአብሔር ሆይ ያንተን ቸርነት በሕያዋን ምድር እንደማይ ሙሉ እምነት አለኝ። እግዚአብሔር ሆይ በኢየሱስ ስም አንተን ተስፋ አደርጋለሁ። ባንተ በረታለሁ፣ ባንተ በረታለሁ። እግዚአብሔር ሆይ ልቤ ባንተ ይጸናል። እግዚአብሔር ሆይ አንተን ተስፋ አደርጋለሁ፣ አንተን ተስፋ አደርጋለሁ። በዛሬው ዕለት እግዚአብሔር ሆይ መውጣቴ ባንተ ስለተጠበቀ፣ መግባቴ ባንተ ስለተጠበቀ እግዚአብሔር ከክፉዎች ሁሉ ከማያቸውም ከማላያቸውም ነገሮች ሁሉ አንተ በክንፍ ስለጋረድከኝ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ዛሬ ላይ በዚህችኛዋ ደቂቃ ላይ ቆሜ አንተን አመሰግንሃለሁ፣ አከብርሃለሁ። እግዚአብሔር ሆይ አከብርሃለሁ። እግዚአብሔር ሆይ ክብር ይገባሃል። እግዚአብሔር ሆይ አመሰግንሃለሁ። እግዚአብሔርን አመስግኑት ስሙንም ባርኩ ተብሎ እንደተጻፈ እግዚአብሔር ሆይ በኢየሱስ ስም አመሰግንሃለሁ። አመሰግንሃለሁ እግዚአብሔር ሆይ አመሰግንሃለሁ። እግዚአብሔር ሆይ ቀኑን ሙሉ እግዚአብሔር ሆይ አንተን ሳመሰግን ውላለሁ። በኢየሱስ ክርስቶስ ስም በምስጋና ውስጥ ድል አለና እግዚአብሔር ሆይ አመሰግንሃለሁ። ኦ ሃሌሉያ! ክብር ላንተ ይሁን አባ፣ ክብር ላንተ ይሁን አባ። በኢየሱስ ስም አመስግኜህ አልጠግብም፣ አመስግኜህ አልጠግብም። እግዚአብሔር ሆይ አመስግኜህ አልጠግብም። እግዚአብሔር ሆይ
በጌታ በኢየሱስ ክርስቶስ ስም እንደ በደላችን እንደ ኃጢአታችን ስላልቆጠርክብን፣ ነገር ግን ምሕረትህ ዕለት ዕለት ታማኝነትህ ዕለት ዕለት አዲስ ስለሆነ በኢየሱስ ስም አመሰግንሃለሁ። እግዚአብሔር ሆይ አመሰግንሃለሁ። ቸርነህና ምሕረትም ለዘላለም ነውና አመሰግንሃለሁ። እግዚአብሔር ሆይ ክብር ላንተ ይሁን አባ። በዚህች ዕለት ክንዋኔ ስለተዘጋጀልኝ እግዚአብሔር መከናወን የኔ ስለሆነ ድል የኔ ስለሆነ በጌታ በኢየሱስ ክርስቶስ ስም ቀኖቹ ክፉዎች ናቸውና ዘመኑን በጥንቃቄ መርምሩ እንደሚል ቃል ዘመኑን በሚገባ ዋጁ ተብሎ እንደተጻፈ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ቀን አሳልፌ ላንተ ሰጣለሁ። እግዚአብሔር በኢየሱስ ክርስቶስ ስም ላንተ አሳልፌ እሰጣለሁ። በገዢነት በኢየሱስ ስም እወጣለሁ፣ በገዢነት እገባለሁ። በናዝሬቱ ጌታ በኢየሱስ ስም ከወደረኞች ሁሉ በላይ ከፍ ብዬ እወጣለሁ። እግዚአብሔር በኢየሱስ ክርስቶስ በጻድቁ ራስ ላይ በረከት አለ ተብሎ እንደተጻፈ መከናወን የኔ ስለሆነ አመሰግንሃለሁ። ብርታት የኔ ስለሆነ አመሰግንሃለሁ። ማሸነፍ የኔ ስለሆነ አመሰግንሃለሁ። ከፍ እንጂ ዝቅ ስለማልል በጌታ በኢየሱስ ክርስቶስ ስም አንተን በመፍራት ስለምመላለስ እግዚአብሔር ሆይ አንተን የመፍራት መንፈስ እግዚአብሔርን የመፍራት መንፈስ ያርፍበታል ተብሎ እንደተጻፈ አንተን በመፍራት መንፈስ ስለምመላለስ እግዚአብሔር ሆይ በኢየሱስ ስም አመሰግንሃለሁ። ቀኝህ በኢየሱስ ስም ደግፋ ስለምትይዘኝ አመሰግንሃለሁ። ክብር ላንተ ይሁን አባ፣ ክብር ይገባሃል። ክብር ላንተ ይሁን። ስለረዳኝ ስላገዝከኝ በኢየሱስ ስም ባንተ ጥበቃ ውስጥ ሁል ጊዜ ስለምንቀሳቀስ አመሰግንሃለሁ። ክብር ላንተ ይሁን። በጌታ በኢየሱስ ስም ስለሰጠኝ ስለዚህ ቀን አመሰግንሃለሁ። ክብር ላንተ ይሁን። በጌታ በኢየሱስ ስም ጸለይን። አሜን፣ አሜን፣ አሜን። ድንቅ ቀን ይሁንላችሁ። በበረከት ዋሉ፣ በክንዋኔ ዋሉ። በጌታ በኢየሱስ ስም እግዚአብሔር ባሰበላችሁ በቀና መንገድ ሁሉ ዋሉ። እግዚአብሔርን በመፍራት ዋሉ። መልካም ይሁንላችሁ። ለጻድቁ መልካም ይሁንልሃል በሉት ተብሎ እንደተጻፈ በጌታ በኢየሱስ ስም መልካም ይሁንላችሁ። ተከናወኑ፣ ከፍ በሉ። በኢየሱስ ክርስቶስ ስም ዘራችሁ የጠላቶቻችሁን ደጅ ይውረስ። በጌታ በኢየሱስ ስም አሜን።